በኢሳይያስ መጽሐፍ ምዕራፍ 46 ቁጥር 4 ላይ ሲናገር እንደዚህ ይላል፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻችኋለሁ፣ እኔ አነሳለሁ፣ እኔ እሸከማችኋለሁ፣ እኔም አድናለሁ። እግዚአብሔር ለደከመች ነፍስ በቀጥታ የሚናገረው የሚመስለው አንድ ትልቅ ተስፋ አለ። ለብርቱዎች አይደለም፣ ለወጣቶችም አይደለም፣ ሁሉን ነገር መቆጣጠር ለሚችሉትም አይደለም። ነገር ግን የሰው ልጅ ጉልበት እስከ መጨረሻው እንደማይዘልቅ በተረዳች ሕይወትን አውጥታ ባወረደች ነፍስ ላይ ነው የሚናገረው። እስከ ሽምግልናችሁ ድረስ እኔ ነኝ። ይህ ቃል በውስጡ ጥልቅ መጽናናትን ይዟል። የኛ አቅም ሲቀየር እግዚአብሔር አይቀየርም። አካላችን ሲደክም፣ ዘመናት ሲፈራረቁ፣ ጸጉራችን ሲሸብት እና ሕይወት ከበፊቱ ይልቅ ሲከብደን፣ እሱ ግን አሁንም ያው ነው። እኔ ነኝ ይላል። በመጀመሪያ ምዕራፍ የታመነ የነበረው ያው አምላክ በሕይወታችን የመጨረሻ ምዕራፎች ላይ አሁንም የታመነ ነው። ቀጥሎም ይበልጥ ልብ የሚነካ ነገር ይናገራል። እስከ ሽበት ድረስ እሸከማችኋለሁ። ይህ ራቅ ያለ አምላክ የሚናገረው ቃል አይደለም። በጣም የሚቀርብ የቅርብ አምላክ ንግግር ነው። የሚሸከም አምላክ። ሰዎች ሲደክሙ፣ ሲያጡ ወይም ሲዝሉ ጥሏቸው የማይሄድ አምላክ። ዓለማችን ሰዎችን የሚያከብረው አምራች፣ ጠንካራ፣ ጠቃሚና ስኬታማ ሲሆኑ ብቻ ነው። ነገር ግን የእግዚአብሔር ፍቅር በእንደዚህ አይነት መመዘኛ አይለካም። እሱ እንዲህ ይላል፣ እኔ ሰርቻለሁ፣ እኔም አነሳለሁ። በሌላ አነጋገር የፈጠርኩ እኔ ነኝ፣ ደግፌ የሚይዝም እኔው ነኝ ማለት ነው። ሁልጊዜ ራስን አበርትተ ለመቆም የምትለፋው አንተ ብቻ አይደለህም። የፈጠረህ አምላክ እሱ ራሱ ይሸከምሃል። ይህ እውነት ለሕይወት ያለህን አመለካከት ሙሉ በሙሉ ይቀይረዋል። ብዙ ሰዎች ማርጀትን ይፈራሉ፣ ድካምን ይፈራሉ፣ መዘንጋትና መርሳትን ይፈራሉ። በፊት ያደርጉት የነበረውን ነገር ማድረግ የማይችሉበት ደረጃ ላይ መድረስን ይፈራሉ። ነገር ግን ይህ ጥቅስ የሚነግረን ጉልበት ስለደከመ ዋጋ አይቀንስም። ዕድሜ ስለገፋ ክብርህ አይጠፋም። ሕይወት አሁንም በእግዚአብሔር እጅ ውስጥ ናት። ይህ ተስፋ ለሽምግልና ዘመን ብቻ አይደለም፣ በሕይወት በምትዝልበት በማንኛውም ወቅት የሚሠራ ነው። ልብ ሲደክም፣ እምነት ሲላላ፣ በፊት ያሉ ፈተና ውስጥ መቼ መሸከም እንደምትችል ግራ ሲገባ እግዚአብሔር እንዲህ ይላል፣ እኔ እሸከምሃለሁ። ምናልባት አላለም፣ ወይም ጠንካራ ኮንክ ብቻ አላለም። እኔ እሸከምሃለሁ፣ እኔም አድንሃለሁ ነው ያለው። ይህ እንዴት ያለ ትልቅ መታደል ነው! ምክንያቱም አንዳንድ ጊዜ እምነት ማለት ሁል ጊዜ በጉልበት መቆም ይመስለን ይሆናል። ነገር ግን እውነተኛ እምነት ማለት መቆም ሲያቅተን ራሳችንን ለእግዚአብሔር ክንድ አሳልፎ መስጠት ነው። ክርስቲያናዊ ሕይወት በሰው ጉልበት አይቀጥልም። የሚቀጥለው በእግዚአብሔር ታማኝነት ብቻ ነው። ትልቁ ተስፋችን ደግሞ ይህ ነው። ትላንት የተሸከመ አምላክ ዛሬ አንተን መሸከሙን አላቆመም። የፈጠረ አምላክ በመንገድ ላይ አሳልፎ አይሰጥህም። ከወጣትነት እስከ ሽምግልና፣ ከብርታት እስከ ድካም፣ ከመጀመሪያ እስከ መጨረሻ እሱ ያው ነው። አንተን እየተሸከመ ያለው እሱ ከሆነ ሕይወትን ደካማ ሆኖ አይቀጥልም። በዘላለማዊ ክንዱ ውስጥ በደህንነት ተይዟል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው። እርሱ አይለወጥም። ተባረኩ።